እንግዲህ እናቴ በተመለከታችሁት መልኩ እጅግ ደማቅ በሆነና በአማረ ስነ ስርዓት ወደ ቤቴ መታለች ማለት ነው። እናቴ እመቤቴ ድንግል ማርያም የግሸኗ እመቤት። እንግዲህ የማህበራችን ስም የግሸን ማርያም የጽዋ ማህበር ነው የሚባለው። እንግዲህ ይህ ማህበር በጣም ትልቅና ሰፊ በጣም ብዙ ሰዎችን የያዘ ማህበር ነው። እንግዲህ ስትገባ እንደምታዩት እንደዚህ ባለ መልኩ ነው ማለት ነው የምትቀመጠው። ለራሷ አንድ ክፍል ይዛ እንደዚህ እንደምታዩት ባክግራውንድ መጋረጃው የራሷ ልብስ ነው። እንዳያችሁት የራሷ መድረክ ተሰርቶ በጣም ቆንጆና ልዩ በሆነ አቀማመጥ ነው የምትቀመጠውና በቃ እንዴት ደስ የሚል መንፈስ እንዳለው ልነግራችሁ አልችልም። እንዴት መንፈሳችሁ እንደሚታደስ ልነግራችሁ አልችልም። እና እንደዚህ በምትመለከቱት መልኩ ነው የምትቀመጠው ማለት ነው። እንግዲህ የራሷ መድረክ ተሰርቶላት ባክግራውንዱ ሁሉ ነገር ተስተካክሎ እንደዚህ ባያችሁት መልኩ ገብታለች ማለት ነው። እናቴ በጣም ደስ ብሎኛል። እጅግ በጣም ደስ በሚል ሁኔታ በደማቅ ስነስርዓት ነው የገባችው። እንደተመለከታችሁት እንግዲህ ዝናብ ቢያስቸግረንም ማለት ነው። ከዛ በኋላ በገባች በ15ኛ ቀን እንግዲህ እንደምትመለከቱት የጸሎት የምስጋና ፕሮግራም ይኖራል ማለት ነው። ይህ እንግዲህ አዳር ነው ማለት ነው። ከምሽቱ 3 ሰዓት የተጀመረ ጸሎት አዳር ሙሉ ነው የሚደረገው ማለት ነው። ጸሎቱ ከ3 ሰዓት እስከ 6 ሰዓት ይደረጋል። ከዛ ትንሽ ረፍት ይደረግና ደግሞ ከ9 ሰዓት በኋላ ተነስተን ደግሞ እስከ 11 ሰዓት ጸሎት ይደረጋል ማለት ነው። በየመሃሉ ዝማሬዎች አሉ። እንደዚህ እንግዲህ ደግሞ በምትመለከቱት መልኩ ሁሉም አባላት ይመጣሉ ነጭ ለብሰው። በቃ እኔ ልነግራችሁ አልችልም። በቃ ምድራዊ ላይ ነገር ያላችሁ ራሱ አይመስላችሁም። እና በጣም ደስ በሚል ሁኔታ እንደዚህ በዝማሬ በምስጋና እግዚአብሔርን እያመሰገን በተጨማሪ ደግሞ እመቤታችን በገባችበት ቤት ሁላ ማለት ነው። እውነት ለመናገር ልዩ የሚያደርጋት በገባችበት ቤት ሁሉ የሆነ የዛን ቤት ቋጠሮ ችግር ሳትፈታ አትወጣም። እና እመቤቴ የሁላችንንም ችግር የውስጣችንን ታውቃለች እና የሁላችንንም ቋጠሮ ጭንቀታችንን እመብርሃን እሷ ትፍታልን፣ የጭንቃ ማላጇ። እና በጣም ደስ የሚል የጸሎት የምስጋና ፕሮግራም ነበር። እመቤታችን ከልጇ ከወዳጇ እንድታማልደን እየለመናት እየጸለይን በጣም ደስ በሚል ሁኔታ ነበር ያለፈው ማለት ነው። ሰላም ለኪ ራሱ 7 ነው የሚደረገው። በጣም በተደጋጋሚ እኔ ልነግራችሁ አልችልም። በቃ እግዚአብሔር በሚያውቀው መንፈሳችሁ ልባችሁ በጣም ደስ የሚልበት
ማህበር ነው ማለት ነው። በጣም ጠንካራ ሰዎች ያሉበት ማህበር ነው። እንዲሁም ደግሞ የሚገርማችሁ ስትወጣ ደግሞ እንደዚሁ ቅዳሜ ለእሁድ ማለት ነው ዋዜማም ላይ እንደዚሁ አዳር ጸሎት አለ ማለት ነው። ለዛ ጽዋ ለገባበት ቤት ያለበትን ቋጠሮ እንድትፈታለት ይጸለያል። ለዛ ቤተሰብ አባላት በሙሉ እንዲሁም ለማህበሩ አባላት በየክርስትና ስማቸው እየተጠራ ጸሎት ይደረጋል ማለት ነው። እና በጣም ደስ የሚል ልዩ የሆነ ስነ ስርዓት ያለው ማህበር ነው ማለት ነው። እግዚአብሔር ይመስገን የዚህ ማህበር አባል ስላደረገኝ እግዚአብሔር የእውነት ከምሬ ነው። እግዚአብሔር ይመስገን። ሁላችንም በየቤታችን ያለብንን ችግር ቋጠሮ መድኃኔዓለም ይፍታልን። እመቤቴ ከልጇ ከወዳጇ ታማልደን። በጣም ደስ የሚል ፕሮግራም ነበር። በተጨማሪም አሁን እንግዲህ ሐምሌ 25 ማለት ነው አዳር ፕሮግራም አለ። የእሱም ፕሮግራምም ያለውን ነገር እንደዚሁ የማቀርብላችሁ ይሆናል ማለት ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቸር ቆዩ። አባቶቻችን ለአብርሃም እስከ ዘሩ እስከ ዘላለም ድረስ አሜን አሜን። ዕጣነ ዘካርያስ የተቀበልክ አምላክ የእኛንም ተቀበል። ልመናና ጸሎት የእኛንም ተቀበል። ምስጋናና ጸሎት ከደመና በታች እንዳይቀር ጸሎቴ ከደመና በታች እንዳይቀር ጸሎቴ አሳርጌው ድንግል እመቤቴ አሳርጌው ማርያም እመቤቴ ከደመና በታች እንዳይቀር ጸሎቴ ከደመና በታች እንዳይቀር ጸሎቴ አሳርገው ሚካኤል አባቴ አሳርገው ገብርኤል አባቴ ከደመና በታች እንዳይቀር ጸሎቴ ከደመና በታች እንዳይቀር ጸሎቴ አሳርጎት አክልዬ አባቴ አሳርጎት አቡዬ አባቴ